የታሪክ ትልቅ ስርቆት፣ የጠፋው የሰው ልጅ ስልጣኔ። ዛሬ የምንኖርበት ዓለም ምናልባትም በሺህ ዓመታት የዘገየ ቢሆንስ? አሁን የምንጠቀምባቸው ስልኮች፣ ኢንተርኔት፣ የፈጠነ መንኮራኩሮችና በ10ኛው ክፍለ ዘመን ሊፈጠሩ ይችሉ እንደነበር ብነግራችሁ ታምኑኛላችሁ? ይህ ተራ ግምት አይደለም። የታሪክ ምሁራን እንደ አንድ የሚስማሙበት መራራ እውነት አለ። የሰው ልጅ በስህተት የራሱ የእውቀት ባንክ አቃጥሏል። ዛሬ ወደ ኋላ እንመለሳለን። ጥንታዊት አሌክሳንድሪያ፣ የሰው ልጅ ስልጣኔ ለሁለት ተከፍለው ጥልቁ ውድቀት፣ አሰቃቂ የታሪክ ምዕራፍ፣ ዘ ጎልደን ኢራ። ከክርስቶስ ልደት በፊት በ3ኛ ክፍለ ዘመን አሌክሳንድሪያ የዓለም የንግድ ማዕከል ብቻ አልነበረችም፣ የዓለም አንጎል ነበረ። ግብፅን ይገዙ የነበሩትን የግሪክ ነገሥታት ቶሎሚዮ አንድ እብደት የሚመስል ፍላጎት ነበራቸው። በዓለም ላይ ያለን ማንኛውም እውቀት በአንድ ጣሪያ ስር መሰብሰብ። ለዚህ ሲሉ የዓለም የመጀመሪያ የግዳጅ ኢንፎርሜሽን አሰባሰብ ጀመሩ። አሌክሳንድሪያ ወደቡ የሚመጣ ማንኛውም መርከብ ይፈተሻል። መርከቦቹ የያዙትን መጽሐፍ ካለ ይወረሳል፣ ወደ ቤተ መጽሐፍት ይወሰዳል። እዚያም በሊቃውን ተገልብጦ ኮፒውን ለባለቤቱ ይመለሳል። ኦሪጂናሉ በቤተ መጽሐፍቱ ይቀራል። ይህ ቦታ የአሌክስ ሙዚየም ይባል ነበር፣ የጥበብ መንፈስ ማደሪያ። የቀበሩት የሳይንስ ሚስጥሮች፣ በፎርገተን ሳይንስ። አስቡት፣ በዚህ ቤተ መጽሐፍት ውስጥ የነበሩ ሰዎች ምን ያውቁ ነበር? አሪስታክሰር ቴሌስኮፕ ሳይሰራው መሬት በፀሐይ ዙሪያ እንደምትዞርና ኮከቦቹ በጣም ሩቅ ያሉ ፀሐዮች መሆናቸው ደርሶበት ነበር። እውነቱ ደግሞ የታወቀው ከ1500 ዓመታት በኋላ በጋሊሌዮ እና ኮፐርኒከስ ነው። ሄሮን አዮሎጂ የተሰኘው የመጀመሪያ የእንፋሎት ሞተር ሰርቶ ነበር። በወቅቱ ይህ ግኝት ለኢንዱስትሪ ቢውል ኖሮ የባቡር ሀዲድ በሮም ዘመን ይዘረጋ ነበር። ሂፓርከስ የከዋክብት ካርታ የሰራና የትሪጎኖሜትር አባት ነበር። እዚህም ሊቃውን የኒውክሌር ፊዚክስ ወይም የባዮሎጂ ሚስጥር ለመፍታት ጥቂት እርምጃዎች ብቻ ይቀራቸው ነበር። ዓለም በአንድ ትውልድ ውስጥ ወደ ዘመናዊ ዘመን ለመሸጋገር ዝግጁ ነበር። የሰው ልጅ ዳግም የተወለደበት ቀን። ነገር ግን እውቀት ብርሃን እንደሆነ ሁሉ ጥላቻና ጦርነት ዳግም ጨለማ ናቸው። የአሌክሳንድሪያ ውድመት በአንድ ጀንበር አልነበረም። የሰው ዝግመተኛ ራስን ማጥፋት ነበር። በመጀመሪያ ጁልየስ ቄሳር ከተማውን ሲወር በለኮሰው እሳት በሺህ የሚቆጠር መጽሐፍ ወደ ጭስ ቀየረ። በመቀጠል የሃይማኖት አክራሪነት በከተማው ሰፈነ። በ391 ዓመተ ምህረት የማይፈለጉ የአረማውያን ዕውቀቶች ናቸው የተባለ መጽሐፍ በአደባባይ እንዲቃጠሉ ተደረገ። ትልቋ ሴት ፈላስፋና የሂሳብ ሊቅ ሃይፓሺያ በመንገድ ላይ በአሰቃቂ ሁኔታ ተገደለች። የአሌክሳንድሪያ የመጨረሻው ብርሃን ጠፋል። በመጨረሻው በ7ኛው ክፍለ ዘመን የተረፉት ግማሽ ሚሊዮን መጽሐፍት የከተማውን መታጠቢያ ቤቶች ውሃ ለማሞቅ እንዲያገለግሉ ተወሰነ። የታሪክ ምሁራን እንደሚሉት የሰው ልጅ ዕውቀት ለ6 ወራት ያህል ነዶ አመድ ሆነ። የሺህ ዓመቱ ዝምታ ገዳር ጋር። ይህ እሳት ያቃጠለው ወረቀቶች ብቻ አይደለም፣ የሰው ልጅን የወደፊት ዕጣ ፋንታ ጭምር ነው። ያም መረጃ ቢኖር ኑሮ ምናልባት በ14ኛው ክፍለ ዘመን ጥቁር ሞት በሚሊዮኖች የሚቆጠሩ ሰዎች አይገድልም ነበር። ምክንያቱም የሕክምና ሳይንሱ ቀድሞ ያድግ ነበር። የጨለማው ዘመን ተብሎ የሚታወቀው የሰው ልጅ ለ1000 ዓመታት በድንቁርና የታሰረበት ጊዜ አይኖርም ነበር። እኛ ዛሬ ያለነው ሪከርድ ከተደረገው የታሪክ ጉዞችን ውስጥ ግማሽ ሰርዞብን ነው። እኛ የታሪክ ስደተኞች ነን። ዛሬ አሌክሳንድሪያ የለችም፣ ነገር ግን ትምህርቷ አለ። ስልጣኔ ማለት ፎቅና መንገድ አይደለም። ስልጣኔ ማለት መረጃ ነው። መረጃ ሲጠፋ ስልጣን አብሮ ይፈርሳል። በአሁኑ ሰዓት እኛም የራሳችን ዲጂታል አሌክሳንድሪያ አለን፣ ኢንተርኔት። ነገር ግን ይህንን ዕውቀት ለጥፋት ወይስ ለግንባታ እንጠቀምበታለን? የአሌክሳንድሪያ እሳት ዛሬም በሌላ መልክ ሊነሳ ይችላል። በጥላቻ፣ በጦርነት፣ በእውነት መዛባት። የሰው ልጅ ታሪክ አንድ ነገር ያስተምረናል። የገነባነው ሁሉ በአንድ ጀንበር ሊፈርስ ይችላል። ጥያቄው ግን ለሚቀጥለው ትውልድ የምናስረክበው መጽሐፍ ቢኖር ወይስ አመድ?